ዛሬ ከእግዚአብሔር ቃል ላይ እውነተኛ ሐሴት፣ ደስታ፣ ሰላም እንዴት ነው ማግኘት የሚቻለው የሚለውን እናያለን። ሮሜ ምዕራፍ 14 ቁጥር 17 ላይ ያለ ቃል እንዲህ ይላል፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ሐሴት ወይንም ደስታ ነው እንጂ የመብልና የመጠጥ ጉዳይ አይደለም። ከዚህ ቃል ላይ እንደሚነግረን ሰዎች ደስታን ለማግኘት ብለው ብዙ ነገር ይጥራሉ፣ ሰላም ለማግኘት ብለው ብዙ ነገር ያደርጋሉ። ነገር ግን እንደዚህ ቃል እንደምናየው እውነተኛ ደስታ የሚመነጨው አንደኛ ሰው ኢየሱስን ማመን ነው። ከዛ በኋላ በመንፈስ ቅዱስ በመሞላት እና በውስጡ የሚፈልቅ ነው። እውነተኛ ሐሴት ከመንፈስ ቅዱስ አማካኝነት የሚፈልቅ ነው። ስለዚህ እውነተኛ ደስታን በህይወታችሁ ላይ ሰላምን ኤክስፒሪየንስ ማድረግ ከፈለጋችሁ ኢየሱስን በማመን የእግዚአብሔር መንግስት አባል ሁኑ። ከዛ በኋላ ደግሞ በመንፈስ ቅዱስ ተሞሉለት ማለት ነው። የዛን ጊዜ ከዚህ ምድር ያለው ከሁኔታዎች የተለየ የእግዚአብሔር መንግስት ሰላምና ደስታ ሐሴት ህይወታችን ተባረኩ።